ነገር ጠፍቶበት አይደለም ከመጀመሪያው ጀምሮ ያለው እየተሰራ ያለው ነገር እዛ መንገድ ላይ ፈረንጁን የቀረጠን ያ ሁሉ ነገር ሲቀረጥ አሁን ምንም ነገር ማቆ ታሪክ የለም ከዛም በኋላ ደግሞ ሩም ውስጥም እንደዛው ሩም ሆኜ እንደገና እነሱን ጠራቻቸው እነሱ መምጣታቸው ይሄ ሁሉ እነዚህ ነገሮች በሙሉ ስታይ ተነጋግረው እንደሆነ እነሱ ያስታውቃል ሁሉ ነገር ግልጽ ነው ለምን አንዳንድ ሰው ለምን አልታይ እንዳለው አላውቅም ወይ ለመቀበል የፈለገ ሰው ነው ይሄን ነገር ማየት ያቃተው ማለት ነው ያም ሆነ ያን አሁን ማወቅ የምፈልገው ፈረንጁ ምጣና ይሄ ቪዲዮ አንተ ነው የቀረጽከው አይደለም ብለን እንጠይቀው ቲክቶክ ላይ እኔና ፍቅር መኪና ውስጥ እየተሳሳምን የሚመስል ቪዲዮ አድርገው ቀርጸውናል እኔ ግን ምንም ማቆ ታሪክ የለም ያንን ሞመንት ያንን ቪዲዮ ሳይው በጣም ነው የደነገጥኩት እኔ ራሴ ማለት ነው ገባክ እንደዛ አስመስለው ምናምን እንዴት እንደተቀረጸ ሲጀመር ደግሞ ሁሉም ነገር ሬዲ ሆኖ ተዘጋጅተውበት ምናምን እንደሆነ ግልጽ ነው ያስታውቃል ያ መጀመሪያ ከዚህ በፊት እንደዚህ ኢንተራክሽን አታሳይም እርግጠኛ ነኝ ፍቅር ከዛም ባለፈ እኛ የቆምንበት ጋር ፈረንጁ እንዴት ሊመጣ ቻለ እንዴት ሊቀርጽ ቻለ ይሄንንም ማወቅ ትችላለህ ገባክ ስለዚህ አሞና ያ አሁን ይሄው ነገር ታስቦበትና ታቀሩበት የተደረገ ነገር ነው አሁን እውነት እስኪ ይክዳል ድምጹን ይክዳል አይክድም በእርግጠኝነት አይክድም ይምጣ ሩታን ጠርታታል አይደለ ይምጡና ምንድን እንደሆነ ፍላጎታቸውን ሐሳባቸው ምን እንደሆነ በግልጽ አማርኛ መጠየቁ ነው ሞር የተሻለ ነው ብዬ ማስበው ማለት ነው ስለዚህ እስኪ ይምጡና አንተ ራስህ ብጠይቀኝ እኔ ምንም ማውራት አልፈልግም ዳኒ ባይዘው ዛሬ ምንም ነገር በቃ እኔ ዝም ብዬ መስማትን ነው የምፈልገው ለምን እኔ ባወራ ሌላ ነገር ነው የሚፈጠረው ስለዚህ ዝም ብዬ ሰማቸዋለሁ የሚሉትን ነገር ማለት ነው ግን ደግሞ ዛሬ ሚስጥራቸው ነው ይጉዳቸውን ሳጋልጥ እነሱ እንዴት ነው ያስታውቅባቸዋል እኮ እውነትና ውሸት ሰው የሰውን ፊት አይተም ታውቃለና تاجر وعندك رقم ضريبي نصيحة تلحق هذا العرض قبل لا يفوتك وشوفت عينك التجار يتسابقون عليه لأن رواء مقدمين خصم بأكثر من 60% على برنامج المحاسبة والكاشير ومو هو بأي خصم هذا دعم مقدم من المنشآت لتمكين التجار في السعودية ومع اشتراكك تاخذ أجهزة كاشير مجانا ونظام مدفوعات مجانا وانترنت مجاني لمدة سنة بس ترى العدد محدود ارفع الشاشة والحق على الدعم ودك ان طفلك يتعلم اللغة الإنجليزية وتشوف التحسن عنده خلال 3 أشهر؟ منصة 5 توك تقدم لطفلك بيئة تفاعلية تعليمية ممتعة وبدروس فردية مع معلمين شغوفين بالتعلم مو معلم 1 ولا 2 ولا 3 أكثر من 20,000 معلم من جنسيات متعددة ومعك مستشار طول رحلة التعلم أكاديمي يدلك على خطة التحسين من الألف إلى الياء بل من الA to Z سجل الآن وجرب الحصة المجانية ታውቃለና በዚህ ልክ የርቀት የሄዱበት ምክንያት ወረድኛን ለመበቀል እኔና ሄርሜላን ለማለያየት ነው ይሄ ግልጽ አማርኛ ነው ሩምም ድረስ የጠራቻት ቪዲዮን ካየክ እኔና ሄርሜላን ለማለያየት ነው ምናምን ብዙ ነገር ነው ገባ ሲቀጥል አሁንም ድረስ ፍቅር ፎቶዎች አላጠፋችን ቪዲዮ ይዛለች ምናምን አላውቅም ይሄ ሁሉ ነገር ደግሞ የታቀደ እቅድ እንጂ ፍቅር ራሷ እንደዚህ አይነት ሰው አልነበረችም ከዚህ በፊት ተረዳኝ ስለዚህ የሆነ ነገር ያልገባኝ እንትን የተባለ ነገር እንዳለ ግልጽ ነው ስለዚህ ያንን ነገር ለማወቅ እኔ ዝም ነው የምለው በቃ እስከመታው እስከመጨረሻው ድረስ ዝም ነው ማለት የምፈልገው መጠየቅ የምፈልገው ነገር ጠይቃቸው ከዛ ከአይናቸው መረዳት ያለብን ነገር እንረዳለን እንዳኔ እንደዛ ነው ይሻላል ችግር የለውም አይ ቲንክ እነሱም እየደረሱ ነው መሰለኝ እኔ በነገራችን ላይ አብረሽ ቪዲዮውን ሳይሆን ምን ያልተደናገጥኩት ምክንያቱም ለክ ቪዲዮ ብዙ ሰዎች ጋር ደርሷል በጣም ብዙ ሰዎች ያርገውልኛል እኔም ሳይቀር ቲክቶክ ዩቲዩብ ላይ በጣም ሲዘዋወር ነበርና ሳየው መጀመሪያ ልክ የፈረንጁ ድምጽ እንደሆነ ሳቅ የሆነ ነገር ታቅዶ እንደተደረገ ገባ እንደዛ እንደማታረግም አውቃለሁ አንተንና በዚህ ልክ በዚህ ያክል ነገሮች አደባባይ ላይ እንደዚህ ነገር ታረጋችሁ ያውም ከፍቅር ጋር ፈጽሞ ላረገው ማልችለው ነገር ወዳለ መስኮት ከፍተህ ምናምን እንደዚህ እንደማታረግ ኦብቪየስሊ ግልጽ ነው ተረዳኸኝ አይደለ ሶ የሆነ ነገር ታቅዶ ሆን ብለው ያደረጉት ነገር እንደሆነ ገብቶኛል እና አዶኖ ተመልካቾች ለምን ይሄን መረዳት እንደከበዳችሁ ባላቅም ግን አይታችሁ መረዳት ይችላልላችሁ ነገሮችን ለማንኛውም ዋናው ነገር ምንድነው ባለ ጉዳዮቹ ደርሰዋል እነሱ የሚሉንን እንሰማለን አብርሃም እንዳለው ምንም ነገር መናገር አልፈልግም ብሏል አንዳንዴ ነገሩ ሲደራረቡ ዝምታን ተመርጣላችሁና ወጥቷል እስቲ እሺ ሩታ ደነሽ ሰላም ነው
አላክ ተናነተ መስከረ እንኳን ተናነታችሁ እንኳን ዳቆይ ምንም ነገር የተፈጠረ አይመስልም ያለው ነገር አንቺ ጋርና ሰሞኑን እየተፈጠረ ያሉትን ነገሮች ወይም ደግሞ ሚዲያው ላይ እየተዘዋወረ ያለውን ነገር ከምን አየሽው? እንዴት አየሽው አንቺ? አልገባኝ። ስለ አብርሃም የተለቀቁት ቪዲዮዎች ሌላ በምን ኬዝ ልጠራሽ እችላለሁ እኮ ስለ አብርሃም በተለቀቁት ቪዲዮዎች እኮ አብርሃም ነው የሚመለከተው። ለምን እሱ አጠይቀው? እኔ ነው እንደምጠይቀው። ኦኬ አንቺ ነው የሚመለከትሽም ነው የተለቀቁ ነገር? ምን አገባኝ እኔ። በጣም ጥሩ። እሺ ፈረንጁ እንዴት ነህ? አማን ነው አይደል? እግዚአብሔር ይመስገን። ቪዲዮውን የቀረስከውን አይተናል። የተቀረጸው ቪዲዮም አንድ የቀረጸው አይተናል። ምክንያቱም ማየት እንችላለን፣ ድምጽህን እናውቀዋለን። ተረዳኸኝ አይደለ? መቼም እዚህ ጋር መተህ ልትዋሽን አትችልም አይደል? የኔ ድምጽ አይደለም ብላ ትዋሽን። የትኛው ቪዲዮ? የአብርሃም መኪና ውስጥ የተቀረጸው ቪዲዮ፣ ከፍቅር ጋር የተቀረጸው ቪዲዮ ሲሳሳም ምናምን የታየው ኦኬ ተሳሳም ነው ብለሽ የምታስቢው አንቺ እንዴ? ሲጠይቀው አልተሳሳምኩም ወይ ብላ አፍ ካለው ይመልስልክ እሱ። እሺ እሱ ምን አፋለውና ምን ብሎ ያወራል? አይወራም እንደዚህ ነገር። ዋናው ነገር ምንድነው? ፈረንጁ የጠራው ቪዲዮን የቀረስኩ አንተ ነህ አይደለ? ይኸውልህ ምንም አሉንም በነገር ላይ ይጠየቁን መልስልኝ። እሺ እኔ ነኝ። ቴንክ ዩ። እሺ ለምን ቀረጻችሁ? ይሄ ልጅ የሆነ ጽድቅ ሲሰራ ወይም ደግሞ የሆነ ነገር ሲያደርግ አይደለም የተቀረጸው፣ የሰው ልጅ ሲያበላሽ ነው። ይሄ ደግሞ ዛሬ መጥቶ ማንም ቢጠየቀኝ አሁንም ነገም እኔ ነኝ የቀረጽኩት ብዬ ነው የምናገረው። ምክንያቱም እያደረገ ስለነበረ ቀረጽኩት። የማንን ህይወት ነበረሽው? እሱን ለአንተ መናገር ወይም ደግሞ አይተበቅብኝም፣ እያየው ያለው ነገር ስለሆነ ማለት ነው። አንተ ነህ እንጂ ህይወት እያበላሽ ያለው ገባ ያለበትን ቦታ ውሏል። ምክንያቱም ማለት ነው ምንም ነገር ተቀናሽተ እንደሰራው ግልጽ ነው። ተረዳኸኝ? እንትን እያደረገ ነበር። በቃ ቁጭ ብለው እያወሩ ስላሉበት ሁኔታ ምናምን እያወሩ ነበር። እዛ ጋር ማቆማችንን ማን ነገረ? እንዴት ልትመጣ ቻልክ? ያንን ነገር ጠይቀው ዳኒ። ይቅርታ ባቆረው ችግር የለውም። እዛ ጋር ለምንድን ነው የማትጠይቀኝ? በነገር ላይ አንተ አልገባህም እንጂ እያመነልህ ነው። እዛ ጋር መቆማችንን ማን ነገረ ማለት ኦሬዲ ቆሞ ነበር ማለት ነው። እንዴ ሳይቆምማ ቪዲዮ ኖ ሳይቆምማ ቪዲዮ እንዴት ሊቀረጥ ይችላል? ኦሬዲ እኮ ቆመዋል እኮ። እዛ ጋር የተፈጠረው ነገር እኮ ኤዲት አይደለም እኮ ሪል ነው። ግን እሱ እንዴት ሊያክሻለ? ጎበዝ፣ እንደዚህ ማመንህን ጥሩ ነው። እሺ እንዴት ሊያክሻለ? በጣም ብዙ ነገሮች ለማወቅ አንድ ሰው ከፈለገ ምንም ነገር ለማወቅ ቅርብ ነው። ኦኬ ሩታ አንድ ነገር ለማወቅ ሬዲውን እንጂ ከአብርሃም ጋር ብዙ ነገር አሳልፈሻል ምናምን ነገር ገባሽ አይደለ? የተፈጠረው ነገር ካንቺ ጋር እየተፈጠረ ቢሆን ኖሮ አብርሃም መስኮት ከፍቶ እንደዚህ ግልጽ የሆነ ቦታ ላይ እንደዚህ አይነት ነገር አያደርግም። ችግሩ እኔ እንደዚህ አይነት ነገር አላረግማ። እንደዚህ አይነት ነገር ልታገኝብኝም አትችልም። ፈልግ እስቲ በባትሪ ብትፈልግ አታገኝም። ምን ካንቺ ጋር ያለ እንደዚህ ያደርጋል ወይ ነው ጥያቄ ነው። ችግሩ እንደዛ ነው። አሁን ስለኔና እሱ ስላለፈ ላይፋችን መውረቱ ተገቢ ነው። ባህሪውንና ማንነቱን እኮ እንድትነግሪኝ ስለፈለኩ ነው። ከዚህ በፊት ካንቺ ጋር በነበረው ነገር ይሄን ያደርጋል ወይ? አደባባይ ላይ ቆሞ ይሳሳማል ወይ? تذكرونا الحين صاروا 2 اليوم قاعدين يدورون على بيت الأحلام، وهنا بدأت تدقق في التفاصيل وبدأت الأسئلة. قطعة أصلية أكيد تركيب المصنع إيه، ولو احتاجنا تبديل أي قطعة أبشري القطعة متوفرة دائما. تعرفون أخيرا لقوا أحد يتكلم لغتهم ويفهم عليهم. بعض العادات ما تتغير. ይሳሳማል ወይ? መስኮት ከፍቶ ማንነቱን ይኸውልህ አሁን ያለበትን ባህሪና ማንነቱ ከባለፈው ጋር ልታነጻጽረው አትችልም። ምክንያቱም እኔ ባውቀው አብርሃም እንደዚህ አልነበረም። ኦፍ ኮርስ ጥሩ ልጅ ነበር፣ ጥሩ ባህሪ ነበረው። ከሆነ ታይም በኋላ ግን ሴት አተራማሽ ሆኗል። አይደለም ብዙ አመት ከሚያውቀው ሰው ጋር አይደለም አንድ ቀን ካወቃት ሴት ጋር ምንም ለማድረግ ግድ እንደማይሰጠው ነው የተረዳሁት። በጣም ብዙ ነገሮችን ለማወቅ ችያለሁ ስለሱ በዚህ ባጭር ጊዜ ማለት ነው። ያየሁትን እኮ ነው የምናገረው። ያየሁትን ነገር ነው የምናገረው። አንድ ቀን ያገኘዋትን ሴት እንደዛ ነው አይተረዳሁት። ገባ ግድ የለህም ባየሁት ተረዳሽው ሳይሆን ስላየሽው ነው ተከታተልሽ። የሰውን ስም ዝም ብለሽ አታጥፊ። ኦኬ እንግዲህ ይቅርታ በዚህ ልክ ነገሮች ግልጽ ሆነው ስለታዩብህ ፈረንጁ ባንተ ስም ይቅርታ ጠይቃለሁ። ይሄን ነገር ባታረገው ጥሩ ነበር። ግን ደግሞ ለብዙዎቻችንም
እንዴት ነው በደፈናው ማመን ለሚፈልጉትም አይናቸውን መግለጥ ይችላል ያስባለሁ። ፈረንጁ ምንድነው ያገኘው ቤኔፊት ማለት ነው የተከፈለ ነገር በነገር ላይ ማለት ነው። ይሄን በማድረግ አንተ ይኸውልህ ቀርጬ የለቀኩትን ቪዲዮ የሆነ ነገሮች ካለቁ ምናምን በኋላ ሊሆን ይችላል። ከዛ በፊትም ብዙ ነገር አድርገው ሊሆን ይችላል እዛ መኪና ውስጥ። አሁን ይሄ ትንሽ ተቀጥቶ የተለቀቀው ምናምን ወይም ደግሞ እኔ የለቀኩት ቪዲዮ ትንሹ ነው። አንተ እኔ ከመድረሴ በኋላ ቆይ ወንድ ነገር አድርጎ ሊሆን ይችላል አይደለ? ነገሮችን ቢያንስ ለሱ አሳይተ ማለት ነው እንደዚህ አይነት ነገር እንኳን ብታስብ ለሱ አሳይተ ነገሮችን ሶልቭ ማድረግ እንጂ አደባባይ ላይ ለሚዲያ እንደዚህ አሳልፈ መስጠት ብዙ ነገር አሳልፈሃል ከአብርሃም ጋር ገባህ አይደለ? አብርሃም ላንተ ወንድም ነው ገባ እንዳሳለፍከው ብዙ ነገር ላይ እንዴት ነው በምን አይነት ጭካኔ ነው አንተ እንደዚህ አይነት ነገር አሳልፈ ለሚዲያ የምትሰጠው? ከዚህ በፊት እሱን አስታውሰን መሰለኝ ብዙ ነገሩን ሸፍነን ምንም አላደረገም እያለን ሁላችንም እኛ ብቻ ተወሩታ ራሱ ሁሉ ነገሩን እያወቀች ምንም አላደረገም ብላ እየሸፈነችለት የነበረችው ምንም ነገር ብዙ ነገር ስላሳለፉ ብዙ ነገር ስላደረጉ ነው። ገብቷል? ይሄ ቪዲዮ መለቀቁ ለብዙ ሴቶች መማሪያና ለብዙ ሴቶች እንዲጠነቀቁ የሚያደርግ ቪዲዮ እንጂ ምንም የሰራውት ወይም ደግሞ ምንም የሚጎዳ ነገር አይደለም። እዛ ላይ እንዴት ነው የሱን ስም የማያጎድፈው? የሱ ከዚህ በላይ ስንት ይበላሻል ስሙ እንዴ አንተ ይሄን ያህል ይወል ኖርማል እኮ ነው መከላከል ምናምን እንዳለ ሆኖ እንደ ጓደኛ ሚስጥርህንም ወይም ደግሞ ያጠፋውን ጥፋት ሸፈን አድርገህ መጠየቅ እንጂ እንደዚህ አውጥቶ ሚዲያ ላይ ነገ ደግሞ የቀረጻችሁትን ፎቶዎችና ደግሞ ቪዲዮዎች ደግሞ ፍቅር ጋር ያሉትን ልቀቁና ህዝቡ እንዲማርበት ነው በለኝ። እንደዚህ ነው እናንተ ሰው የምትከላከሉት። ስለዛ ጉዳይ እንኳን እኛን አይመለከተንም። ሂዳችሁ ፍቅርን ጠይቋት ለምን እንደዚህ ያደረግሽ ምናምን ሲጀመር እሱ ከፍቅር ጋር ምንም አይነት ግንኙነት የለኝም ምንም ነገር አልፈልግም እያለ አድርሶ መልሶ ጸጉሯን አሰርቶ ከፕሮግራም ይዟት መጥቶ ራት ጋብዛዋት ምናምን ጠጥተው እንደዚህ አይነት ነገር እንዲፈጠር ኤክስፔክት ያደርጋል ማለት ዘበት ነው። ሲጀመር ይሄንን ነገር ሆን ብሎ ካላሰበበት በዚህ ነህልክ ሊቀራረባትም አይችልም። ገባ? ኦኬ አንቺ በመቀረጹ ደስተኛ ነሽ? እንደዚህ አይነት ቪዲዮ የአብርሃም ቪዲዮ በመውጣቱ ደስተኛ ነሽ? ተው ስላለ በጣም ደስተኛ ነኝ። ለምን አትልም? ባጠፋ ቁጥር ሁሌም ጣቱን የሚቀስረው እኔ ላይ ስለሆነ ትናንትና እንኳን ባደረገው ነገር እኔ ላይ ነው ጣቱን የሚቀስረው። አንተ ሄድና ማቅጠብ ይያወጣው እንዴ ነኝ? አንተ ሄድና በሰው ህይወት ላይ ቺት አድርግ ይያወጣው እንዴ ነኝ? ሁሉ ነገር ቅንጅት እንደሆነ ያስታውቃል። ነው ይያወጣው ወይ ሻንተ እንደምታስበው የተዘጋጀበት ነገር ነው። ሰው ተዘጋጅቶ ነው ያደረገው። እንደዚህ አይነት ተረተረት እናንተ ሁሌ ጉዳችሁ ሲወጣ እንደዚህ አይነት ተረተረት ተዘጋጀ፣ ተቀናጀ፣ አቀናጀ ምናምን የሚሉትን ነገር መጠቃቀም ትወዳላችሁ። እሺ እንዴ ሊገኝ ይችላል ፈረንጁ ደግሞ አንድ ነገር ልንገርህ እዛ መኪና ውስጥ ቺት እንዲያደርግም ሆነ እንዲሳሳ ሩታ ምክንያት ልትሆን አትችልም። ገባ? እንዲቀጣጠርም እንዲደዋወልም ፍቅርንም እንዲመለሳት እንዲያመጣት ሩታ ምክንያት ልትሆን አትችልም። ለማችሁ በቃ እውነታችሁ ፍንት በኋላ አይደለ? እመኑ እስቲ አንተ ሩታ እኮ እመኑና ይቅርታ ለመጠየቅ ፍቅር እኮ ያንቺ ቤስት ጓደኛሽ ነች አይደል? ብዙ ነገሮች የምታማክርሽ እሷ ነች። ከሷም ጋር መነጋገር ያለብኝ ከሷ ጋር እነጋገራለሁ። አሁን ለኔ እንደዚህ ነው ብለህ ትነግረኝ አትሞክር። ከሷ ጋር ማውራት ባለብኝ ጉዳይ እኔ ራሴ አወራለሁ። ኦፍ ኮርስ በጣም እኔም ማቃት ጥሩ ጓደኛዬ ናት ብዬ ነው ማስበው። ነገር ግን እዛች ጋር ሳይ ተበቀልኩሽ ነው ያለችኝ። እሷም ጋር ማውራት ያለብኝ ነገር ላወራ እችላለሁ። ግን ደግሞ የእሷን ነገር ተውና የአብርሃምን ማንነት ግን በግልጽ ለማሳየት ስለሞከሩ በጣም ደስ ብሎኛል እውነቱን ስነግርህ። ምክንያቱም ሁሌም በነገሮቹ ሁሌም እሱ የሆነ ነገር ባደረገ ቁጥር የሆነ ነገር ባማረውና ከሴት ጋር የሆነ ነገር ውስጥ በገባ ቁጥር የሩታ ስም ነው ተነስቶ ሁሌም የሚጠቆረው። ገባ? አሁን ግን ፍንትው ብሎ ወጣ ማንነቱ። አሁንስ ከፍቅር ጋር ተባብረሽ ይሄን አለማድረግሽ በምን ነው? ትናንትና እኮ ከፍቅር ጋር ተባብረሽ አብርሃም ላይ የሆነ ነገሮችና ሄርሜላ ለመለየት ሞከራችሁ። አሰባችሁ አልተሳካም። ኦኬ እሺ አንዴ ላስረዳ። የእናንተ ሀሳብ እኔ ተባብሬ እሱን እንደዛ እንዲያደርግ ኦኬ። ስለዚህ እኔ እንደዛ ስላደረኩኝ እሱ ሮጦች ትማረግ አለበት ማለት ነው። ኖ ድጋሚስ እንደዚህ አይነት ነገር ጠይቀው ሄዶ መኪና ውስጥ ሩታ ነች ተሳሳሚ ያለችኝና በቃ ሄጄ ልሳሳም ሩታ ነች ከፍቅር ጋር እንደሆነ ምክንያቱም ነገሮችን ያቀናጀሽው። ስለዚህ ከፍቅር ጋር ሆኜ ቺት ላድርግ ምናምን ምክንያት ሊሆን ይችላል። ለዚህ ምላሽ አለ ዳኒ ምን አለ መሰለክ፣ አሁን እኛ ማወቅ የምፈልገው ነገር አውቀናል። ነፃውተናል ምንም ማለታችን ማወቅ የምፈልገው ነገር አውቀናል። በመጀመሪያ ደረጃ ይሄንን ቪዲዮ እሱ መቅረጹን ማወቃችን አንድ ነገር ነው። ገባክ? ለምንሄድበት እርምጃ በደንብ አድርጎ መንገድ ከፍቶልናል። ኦሬዲ ይሄ ልጅ ራሱ ከቀረጸን ቪዲዮውን እዛ ቦታ ላይ መቼም በሽታ አይደለም። عروض الريال ما تمزح. شيك على عروض الريال على نينجا المطاعم في نينجا طعم. በሽታ አይደለም መጥቶ የቀረጸን አይደለ? ስለዚህ ከፍቅርም ጋር ሶስታቸውም ሆነው ሆን ብለው የተደረገ ነገር እንደሆነ በደንብ ያስታውቃል። ሲቀጥል ደግሞ ቀረጻውን ካየኸው ቪዲዮውን ኦሬዲ ቆሞ እንደጠበቀ ያስታውቃል። ሁሉም ነገር ቆሞ ነው እየጠበቀ የነበረው። ገባክ? ስለዚህ ለኛ ብዙ ነገሮች ግልጽ አድርጎልናል ብዬ አስባለሁ። ከዛም በላይ ደግሞ ሩም ውስጥ እንኳን
እሷን ጠርታ ማሳየት ለፍቅር ምንም ጥቅም የለው እሷን ለምን ጠራቻት መጥራ ካለባት ሄርሜላን ብቻ ለምን አልጠራችም እዚህ ጋርም ፖይንት ሐሳብ ያዘልኝ ስለዚህ እየተደረገ ያለው ነገር ሆን ብለው ሁሉንም ነገር ለማወቅ እንትን ይላል ብዬ አስባለሁ ስለዚህ ከዚህ በላይ ምንነቱ እዚህ ጋር መቆም የለባችሁ እንዳለ በራሳችን ልክ ነውርህን እንደ ጌጥ አድርጋ አታውራው ሶሪ በጣም ተጸጽቻለሁ እንደዛ አይነት ነገር ስላደረኩኝ ምናምን ነው የሚባለው እንጂ ነጥብ ያስኩኝ ነጥብ ቆጠርኩኝ ምናምን አይባልም እንደ አረ እፈር ችግር የለውም እኮ ጽድቅ እኮ አይደለም የሰራው በጣም በአደባባይ ላይ ነውር ነገር ነው የሰራው እንደ ጀብድ አትቁጠሩና ራስን አትኩራራበት እሺ ይሄን በማረጋችሁ አብርሃምን መልሰሻል እኔ ምንም ያደረኩት ይሄን በማረጋሽ አብርሃምን ወደ ቤት ትመልሻለሽ አስተካክለሽዋል ነው ከአስር ሴት ጋር እንደዚህ እየተልከሰከሰ ነው ነገር የሚፈጠረው ነገር ታጣቂ ከአስር ሴት ጋር ወጥቶ እየገባ አይደለም ሳምንት ከሚያቃት ከአንድ ቀንም ከሚያቃት ጋር እንደማይኖር ነው የገባኝ እኔ በዚህ ሰዓት ገባ አይደለም እንደዚህ አይነት ሰው ደግሞ ለራሱም ለጤናው እንኳን ከማይጠነቀቅ ሰው ጋር እኔ በዚህ ናልክ ራሴን ማወድ ሴት አይደለም ሩታ ነገ በእርግጠኝነት መተሽ ይቅርታ ጠይቀሽ ወይ ደግሞ ይቅርታ ጠይቃችሁ አብራችሁ ትሆናላችሁ እንደፈለክ አስብ መሆንም አልፈልግም እኔ ከዚህ በኋላ ድንገር አይደለ ነገር ግን እዚህ ጋር የራሱን ጥፋት ለመሻፈል ኤቭሪዴይ ጣቱን እንደዚህ መጠቆሙ እንዲያቆም አይ ቲንክ ጥሩ እንትን ነው ብዬ አስባለሁ በደንብ ጥሩ